ጎድቷት የሄደው ፍቅረኛዋ ኤላ ለለምለም ደወለላት። እሷም ስልኩን አንስታ ሄሎ ኤላ በማለት ስታናግረው የደወለላት ለሷ አስቦላት አዝኖላት በአጠፋው ጥፋት ይቅርታ ሊጠይቃት ጸጽቶት ሳይሆን ሰላም ብቻ ሊላት ነው። በዚህ መልክ ልትጠይቀኝ ብቻ ነው ወይ? ለዚያውም ሰላምታ፣ ሁለተኛ በስልኬ እንዳትደውል እኔ አሁን ላይ ደህና መሆኔን ስታውቅ ነው በማለትም ለሱ ሁለተኛ እንዳይደውል አስጠንቀቃ ስልኩን ዘጋችበት። ስስቅ ብላ እያለቀሰች እኔ በዚህ መልክ የሚጎዳኝ ለምንድን ነው? ሽንፈቴን አውቆ ነው በማለት እያለቀሰች እናትና ልጅ እየሮጡ ምን ሆነሽ ነው ብለው ሊልየን አቀፏት። እውነቱን መናገር ግን አልፈለገችም። እረ ልጄ ባቡሬ ይች ልጅ ምን ሆና ነው? የገባህ ነገር አለ ወይ ስትል ማዘሯም ለባቡሬ ብትነግረው እሱም ደግሞ እንዳልገባው መልሷል። ቆይማ እኔ ይሄን ያህል መጥፎ ሰው ነኝ ወይ? ምን አድርጌ ነው በዚህ ልክ የሚቀጣኝ የሚጎዳኝ? በማለትም ያ ኤላ እንደሆነ ለሁለቱ ስትናገር አንቺ ስልክ ቁጥሩን ሁለተኛ ለአንቺ እንዳይደውል አስጠንቅቄ ልንገረው። እሱ ማን ነውና ነው አንቺን የሚጎዳው? አይዞሽ እኔ ከወንሽ ነኝ ሲል ባቡሬ ለሊሊ ነገራት። አንተ በሁለቱ መካከል መግባት የለብም፣ ችግራቸውን መፍታት ያለባቸው እነሱ ናቸው አለችው ማዘሯ። አው በእኔ ችግር ምክንያት እናንተ ልትወቀሱ አትችሉም፣ ራሴ እወስነዋለሁ እፈተዋለሁ ስትልም ሊሊ መለሰችላቸው። ለኤላ ደውሎ ለሊሊ እንዳይደውል አስጠንቅቆ ሊናገር ነበር ባቡሬ። ግን ያንን ደግሞ እናትና ሊሊ አልፈቀዱለትም። ቤዛ ቤቷ ወሰደቻት ፍቅርን። በአለፈው ብዙ ጊዜ አብረው ለመስራት እና እንዲሁም አደይንና ሮማንን አግተው ገንዘብ እኩል ሊካፈሉ የነበረበትን የካደችው ቤዛ በዛ ምክንያትም ከፍቅር ጋር ተጣልተው ነበር። ምንም ችግር የለ ነይ ወደ ቤቴ እንሄድ ብላ ለጊዜው አንቺ ቤት ልሆን ስትላትም ቤቷ ይዛ ሄዳ ያደረግሽኝን የምረሳልሽ መስሎሽ ነው ወይ ብላ ፍቅርን እሴት አድርጋ አንቃታል። እናት ወደ ልጇ ክላስ ስትገባ በሩን ስትከፍተው ፍቅር የለችም። ልጄ የት ሄዳብኝ ነው? አሸናፊ ፍቅር የለችም ስትል ለአሸናፊ ለጥበቃው ነገረችው። በመጥፋቷ በጣም ተጨንቃለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 140 ቅምጥል ከቤዛ ጋር ፊት ለፊት ተገናኘች። እዚህ ሰፈር ዳግመኛ እንዳላገኝሽ ብዬ አስጠንቅቄሽ አልነበረም ወይ ብላ ለፍቅር ስትነግራት፣ አንቺ ግን ቤቱን ልትሸጭለትና ልትከፍልለት ነበር አይደለ? አሁን ወንድሜ ያለው ችግር ውስጥ ነው ስትል ደመቀና ኪንጎ ምክንያትም ደመቀ በወንድሟ ላይ ችግር እንዲደርስባት እንዲሁም ደግሞ በኪንጎ ቦታ ላይ እሱም እንዲቀጣ ስላደረገ ያንን ነገር እንዲተውላት ለሷን ለቅምጥል ስትናገር እንዳለሽ ብዬ አስጠንቅቄሻለሁ። ቆይማ ኪንጎ የአደይ ፍቅረኛ መሆኑን ዘንግተሽ ነው ወይ? አንቺ ግን እሱ ለኔ ሆነኛል ብለሽን ንብረትሽን ልትሸጪ ያሰብሽለት ስትል በጥፊ ቅምጥል አጩላ ጣለቻት። ምን አገባሽ ብላ ደመቀ ቪዲዮ እየሰራ ከሩታዬ ጋር ድንገት በርቀት እያየች አንቺ ምን ትሰሪያለሽ እዚህ? ሁለተኛ ከባሌ አጠገብ እንዳላይሽ ስትል ለሩታ ነገረቻት። ሩታ ማን ነው ባልሽ ስትላትም እንግዲህ ያ ኪንጎ እንደሆነ ነገረቻት። በጣም ስትስቅባት እጇን ለመሰንዘር ስትል ደመቀ ጥርቅም አደረጋት። ፍቅረኛዋ የጎዳት ለምለም በጣም እያለቀሰች ምንጊዜም ከጎንሽ ነኝ፣ አይዞሽ፣ ያለፈ ህይወትሽን እርሺውና አዲስ ህይወት ደግሞ መመስረት አለብሽ ብሎ ባቡሬ እየመከራት ነበር። ዳግመኛ ወደ ህይወቴ ወንድ ልጅ አላስገባም፣ በቃ በጣም ተፈትኛለሁ፣
ሁሉም ወንዶች አንድ ናቸው ስትል ታይ ልጄ እንደሱማ እንዳትይ ያለፉት ቢጎዱሽ ሁሉም ሰዎች አንድ ናቸው ብለሽማ እንዳትደመድሚ አዲስ ህይወት መጀመር አለብሽ። ያንን የባለፈውን እያስታወስሽማ የቀጣይ ህይወትሽን እንዳታበላሽ ስትል የባቡሬ እናት ማዘሯ ለሊሊ መከረቻት። ሮማን ከአሹ ጋር ተቀምጣ ልጄ ጠፍታለች፣ አንቺ ምን ታደርጊያለሽ ከአሸናፊ ጋር ስትል ወይዘሮ እታለም ለሁለቱም ስትናገር እነሱ ደግሞ በጣም ደንግጧል። አሁን ነው የወጣችው፣ ወዴት እንደሄደች ግን አናውቅም ብለው መልሶላታል ጥበቃ። ቅምጥል ያንተ ፍቅረኛ ሮማን አይደለችም ወይ? እዚህ ደግሞ ምን ታደርጋለህ ስትለው ምን ላድርግ ወይ አስቀምስ ወይ አስበላ ያ አሸናፊ አስቸገረኝ እኮ ብሎ ለቅምጥል ይመልስላታል። እናንተ የራሳችሁ ጉዳይ ብላ የራሷን ፍቅረኛ አቅፋው ቅምጥል ሄዳለች። ዴቭ አደይን ይቅርታ ጠይቋታል። በሁሉም ነገር ይቅርታ ጠይቅሻለሁ፣ እኔ አንቺን የሚያስከፋ ነገር በጭራሽ አላደርግም፣ አንቺን የሚያስደስቱ ነገሮችን በስርዓት እያስተካከልኩኝ ነው ብሎ ለሷ ነግሯታል። ይቅርታ አንተ ለኔ እያሰብክልኝ እኔ ደግሞ በሌላ መንገድ ስለ አሰብኩት ይቅርታ እንድታደርግልኝ እፈልጋለሁ ስትል አደይም ለዴቭ ነገረችው። እሱ ግን ምንም ቢሆን ምንም በምንም ሁኔታ ውስጥ ቢሆን እኔ በጭራሽ ካንቺ ሌላ አልመርጥም ብሎ ለአደይ ነግሯታል። አመሰግናለሁ ሚስት አድርገ ስለመረጥከኝ ብላ እሷም አመሰገነችው። ወደ ለምለም ጋር ሄዳ ለምለም ኤላ እንደደወለላት ለአደይ ስትነግራት ምን አስቦ ነው ከብዙ ጊዜ በኋላ የደወለልሽ ምን አለሽ ስትባል አይ የደወለው ለሰላምታ ነው፣ ለዚያውም ለሰላምታ ይህ ጨካኝ ምን ሊሰራ ደወለ በማለት አደይ በጣም ተናደደ። ስለ ዴቭና እንዲሁም ስለ አደይ ለጓደኛዋ ደግሞ ስትነግራት በተሳሳተ መንገድ ኖሯል ሊሊኔ ዴቭን ያሰብኩት እሱ ግን በጥሩና እንዲሁም ደግሞ ቤተሰቦችን በመልካም ነገር እንደሆነ ቤተሰቦቿን በሚያኮራ መልክ እሱ እያሰበና እያመቻቸላት እየነበረው ነው። እሷ ደግሞ አልተረዳችውም። ከፍቅር ጋርስ ምን ያደርጋል ብላም ጠርጥራ ነበር። ያ ደግሞ ትልቅ ስህተት ለሷ ፈጥሯል። ሮማን መክራታለኝ። ኤላም ግን እንደዚህ ብሎኝ ነበረ፣ ምንጊዜም ከጎንሽ ነኝ አልለይሽም ብሎኝ ነበር ብላ ለሷ ስትነግራት እንደገና ደግሞ ደነገጠች አለ። በእኔ የደረሰ ይደርስብሻል ብዬ አይደለም ግን ኤላ ምንም ስላለኝ ነው ብላ ደግሞ እንድትጠነቀቅ የእሷን ተሞክሮ በእሷ ላይ ያሳለፈችውን ህይወት ደግሞ ለአደይ የነገረቻት ነው። አደይ ትንሽ ስጋት ውስጥ ገባች። አይ እኔ እንድትፈሪ አይደለም ግን በቃ ኤላ እንደዛ ብሎኝ ነበር ብላ ለአደይ እነግራታለሁ። ሊዲያ ቀበጧ ሮማንና ደመቀ በተቀመጡበት አንቺ ምን ትሰሪያለሽ እዚህ ስትል ሁለቱም እንደተቀመጡ ድንገት ከች ብላ ለእነሱ ስትናገር ምን አገባሽ ብለው ደግሞ ሁለቱ መልሰውላታል። የሱ ፍቅረኛ ያችኛዋ ወይንም ሮማን እንደሆነች ነው። ሩታ ከሱ ጋር ምን ታደርጊያለሽ ብላ የሱ ዱርዬ እንደሆነ ስለምትጠረጠር ያንን ደግሞ ደስ አላላትም። ወደ ቤት ተመልሳ ሶፋ ላይ ቆማ እየጨፈረች አንቺ ሁልጊዜ አስተሳሰብሽ እንደ ህጻን ልጅ ነው፣ መቼ ነው እንደ አዋቂ የምታስቢው ስትል ሩታ ደግሞ ስትመክራት ምን አገባሽ ሮማኔ ነይ እስኪ ዴቭ አለይ ብላ ስትጠራ ዴቭ የለም ብላ ትመልስላታል። እሱ ግን ፍቅርን ፍለጋ ሄዷል። መንገድ ላይ በጣም የፍቅር መጥፋት ያሳሰባቸው መንገድ ላይ ያችን ጨካኟ አጋቿን ሮማን ቤዛን አግኝቷት እዚህ ሰፈር ምን ታደርጊያለሽ ብሏት እንዲሁም ደግሞ ስለ ፍቅር አንስቶባት እኔ ምን ታደርግልኛለች አላየኋትም ስትል ዋሽታለች። ወደ ቤዛ ቤት አውቃ የሄደችው ፍቅር ናት። ለጊዜው ወደ አንቺ ቤት ልቆይ ስትላት ምንም ችግር የለ እኔ የምፈልገውን ነገር ብቻ ታደርግልኛለሽ መሄድ ትችያለሽ ብላ ፈቅዳላታለች።
ለአደይ ንገሯት ዴቭ ፍቅርን ፍለጋ እንደሄደ ብላ ደግሞ ሌላ ጦርነት ልትከፍት አደይ እንደገና ደግሞ በቅናት እንድትንጨረጨር ልታደርጋት ነው ተንኮለኛ። በዚህ ሰዓት በማይጨፈርበት ሰዓት እንዴት ትጨፍር ያለሽ አለቻት ወይዘሮ እታለም። ልጄ ጠፍታ አንቺ እንዴት ትጨፍር ያለሽ ስትል ለቀበጧ ለዴቭ እህት ለሊዱ ተናግራለይ። በመጨረሻ እንግዲህ እዛ ቤት ተቀምጣ እንቅልፍ ወስዷት ነበር። በተኛችበት ውሃር ከፍክፋባት የምረሳልሽ መስሎሽ ነው ወይ ብላ እንቅ አድርጋታለይ። ፍቅር በቀጣዩ እንግዲህ ትተርፍ ይሆን ወይንስ